ሰላም አዲስ አበባ ውስጥ የቤት ኪራይ ስንት መከፊው? በብር 315 ሺህ። ዋው 315 ሺህ እየሰማችሁ ነው እንግዲህ። በ315 ሺህ ብር በወር ነው። በ315 ሺህ ብር ቤት ተከራይቶ የሚኖር ሰው እንዳለ ስንቶቻችሁ ታውቃላችሁ? ስንቶቻችሁ? ይህን ቪዲዮ ተጋበዙልኝ እባካችሁ። ፓፔት ማስተሪ ነው እንግዲህ። ሰላም እንዴት ናችሁ? እኔ ፔትራ ነኝ። ምንም አይነት ኢንትሮ የለኝም። ወደ ቪዲዮ ማሩፍ ይላል። ቼምበር ከተባለ ጋይስ ማናረገው ነገር የለም። እስቲ ቪዲዮ ላሳያችሁ ልመለስና ኮሜንት እናነባለን። የትም እንዳትሄዱ። ቪዲዮም የሚለው 100 ሚሊዮን ብር ይሰጣችኋል ራቁታችሁን መንገድ ላይ ሩጡ ብትባሉ ትሮጣላችሁ ወይ ነው የሚለው። እስቲ የዚህን ተንከሲስ ህዝብ ኮሜንት ደግሞ እናያለን። ምን አስሮጠኝ? ቀስ ብዬ እሄዳለሁ። ምን አጥፍቼ ነው የምሮጠው? ሰርቄያለሁ እንዴ? የምን 100 ሚሊዮን? አረ ሞራል ከሰጣችሁኝ ይሮጣል። የምር ሰው ቸግሩታል። የሚደብረኝ ፓንት አድርግካል። አትዘልዛላ እያንዘላዘል። ኧረ ተውኝ። እንዲሁም አውልቅ እያለ ከሰው የተለየ ነገር የለኝ። ያ ምንም የተለየ ነገር የለም። እንግዲህ ምን አዲስ ነገር አለ? ዝም ብሎ መሮጥ ነው። ጭራሽ ደግሞ ስቴት እኮ ነች። አንቺም ብሎ ፍቅር፣ አንቺ የብር ፍቅር ነች። ፎቶ አረም ይታያል። ኧረ እንዳትዩት፣ እኔ ብለር አደርገዋለሁ። ከሮጥኩ በኋላ የተወሰነ አክሮባት ባሳያችሁ ምን ይመስላል? ይህን ቪዲዮ ተጋበዙልኝ እባካችሁ። ፓፔት ማስተሪ ነው እንግዲህ። ሰውየው ግን ይችላል በእውነት። ፓፔት ማስተሪ ግን በጣም የሚገርም አርት ነው። እንዲህ በክር ብቻ ይዞ እንዴት ኮንትሮል እንደሚያደርገው ስታዩ በጣም የሚያስገርማችሁ። ወደቀበት። ውሰጁ ነገር እያላት ነው። ምንድነው ይቺ ደግሞ አይገባትም እንዴ? ልትመልስ እየሄደች ነው እንዴ? ኧረ ውሰጁ ነው እባክሽ። እሷን ግን ተዋት። ሴቶች ግን ለእናንተ ጥያቄ አለኝ። ምንድነው እኔ ቴዲ ቤር ምንድነው የሚያደርግላችሁ? እንደ ስጦታ ብዙ ወንዶች የሆነ ለመስጠት ምናምን ሲገዙ ብዙ ጊዜ ያለው አንዳንድ ሞሎች ላይ ድሮ በደንብ አዘወትር ነበርና ምንድነው የሚያደርግላችሁ? ቆይ እኔ እውነት ስላልገባኝ ነው። የምር ኮሜንት ላይ እስኪ ያሳውቁኝ። እስኪ መንገዱን አስቀየረው እስከ መጨረሻ ይዩት። ሀገር አሰዳቢዎች ሆነላል በጣም እንጂ የእውነት ይህን ቪዲዮ በደንብ አድርጋችሁ ይዩት። የእውነት Salam. How are you? Good. Thank you. How much is the ananas? This, In Ethiopia you say ananas? yeah, sweet corn. Sweet ananas. ስዊት አናናስ Okay, it's good. Good. How much? This plus, Yeah, one or small? this one piece 20 bir. One piece 20. Yeah. Okay, I have 2 pieces, please. ልጁ አሪፍ ነው። ኮሚኒኬት ማድረግ ችሏል። This piece 40 bir. Okay, no problem. I give you. I've got 200 in here.
200. Yes. 200. No, I want only 2 pieces. 2 pieces. Yes, thank you so much. He has got this little ananas in here, cleaned up already, and then selling it in the little pocket. And he has got more plastic bag to put it inside. What's your name? Abraham. Abraham? Urkana. Abraham Urkana. 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 Okay. Very nice. Thank you so much. There's a 200. You keep it, okay? Thank you. Thank you so much. All the best. Bye bye. እኔ ደግሞ የሆነ ገዝቶ መልስ የሚቀበለው መስሎኝ ነበር። አሪፍ ነው ብቻ። Thank you. No food. You want this? Okay, I give you. Bye bye. ምን አይነት ህፃን ነው በፍጣሪ! የሚበላውንም ሰጥቶት መኒ ይላል። No money. All right. First thing we got, we gave it away. No food. First thing we got, we had to give it away straight away to the kid on the street. So, አሬ እየተከተለው ነው በፍጣሪ። brother, thank you, brother. So I think we're gonna see how he. Brother, go back, okay? No food. No food, brother. You just go back. No money, really, no money. No money. ኧረ በል አይፈታም። ምን አይነት ነው? Alright guys, አትሊስት እኮ እዛው የሚኖሩ ሰዎችን ቢያስቸግር አንድ ነበር በለው። አይፈቷችሁም ደግሞ መንገድ ላይ ሲያገኟችሁ በቃ ስንት መንገድ ነው አንድ ላይ ከናንተ ጋር የሚሄዱት። የሆነት አሁንማ ጭራሽ በቃ በጣም ነው የባሰበት። በተለይ ደግሞ ትንሽ ወፈር ካላችሁ ከዛም በኋላ መልካችሁ ቀላ ያለ ከሆነ በቃ ኑሮ ለናንተ ነው የተመቸው። አይፈቷችሁም። brother, just go back, okay? 1, 2, 3, 4. Okay, let's change. ባለው መንገድ አስቀየረው። እውነትም መንገድ አስቀየረው። What I was trying to say. First thing we got, we had to give it away. I actually have to consider. ሰው ግን እኛ ሀገር በጣም ከባድ ነው። የሆነ ፈረንጅ ምናምን በቃ የቆዳ ከለሩ ነጭ የሆነ ሰው ምናምን ሲያይ መልአክ ያየ ይመስለዋል። ወይም ደግሞ በጣም ባለሀብት በቃ ወይም ደግሞ ሁሉንም ነገር የሚያውቅ አይነት አድርጎ ነው የሚቆጥረውና በዛ ምክንያት በቃ ሰው እንዳለ እንዲህ ነው የሚያፈጥባቸው። በጣም ከባድ ነው ብቻ። ሰላም። አዲስ አበባ ውስጥ የቤት ኪራይ ስንት መከፊው? በብር 2500 በዶላር ማለት ነው። በብር እስኪ ትቀይረው። 315 ሺህ ብር። ዋው 315 ሺህ እየሰማችሁ ነው እንግዲህ። በ315 ሺህ ብር በወር ነው። በ315 ሺህ ብር ቤት ተከራይቶ የሚኖር ሰው እንዳለ ስንቶቻችሁ ታውቃላችሁ? ስንቶቻችሁ አፓርትመንት ቱር የሚሰጠው ያ ቲክቶክ ላይ ፕሮሞት እናደርጋለን። አይ ዶንት ቲንክ መንገድ ላይ በአጋጣሚ አግኝቷት አይደለም። ስክሪፕትድ ነገር ነው የሆነ። እሺ ብቻ ይሁን። እስኪ አስጎበኝን ትችላለሽ? ታንክ ዩ። ደግሞ በአንዴ ፍቃደኛ ሆነች። ሴት ነች በዛ ላይ። እሺ ስክሪፕትድ ከሆነ እሺ ያሳምናል። ስክሪፕትድ ካልሆነ ግን በአንዴ መንገድ ላይ ያገኛችሁትን ሰው ታስገባላችሁ እናንተ? እኔ ብሆን አላስገባም። ዋው በጣም ነው የሚያምረው። ዋው ቢዩቲፉል። በጣም አመሰግናለሁ። ስታይ ሶ ኮዚ። ኪችኑም በጣም ውሃ ካለ በቂ ነው። ቴንክ ዩ። ይሄ ኪችኔ ነው። ኦኬ ትንሽ አነሰ እንጂ አይ ቲንክ በጣም አሪፍ ነው። እንደዛ ከሆነ በቂሽ ነው። ብዙ ጊዜ ታበሲያለሽ? ብዙ ጊዜ ውጪ ነው የምበላው። እንደዛ ከሆነ አያስጨንቅሽም ማለት ነው። ውጭ በበይ ይሻልሻል። ምክንያቱም ማን ምግብ በማብሰል ጊዜውን ያቃጥላል። ቪው የት አካባቢ ነው ማለት ነው? ዋው እንትን ጋር ነው አይደል? ለጋርና ሜክሲኮ መሀል ጋር እንደዛ ይመስላል። ለነገሩ የኮሪደር ልማት ከኮሪደር ልማት በኋላ የሆነ በስትክክል መንገድ መለየት አትችሉም። እንዳለ ተቃይረዋል ነገሮች። ፈረሳ እንግዲህ በየቦታው ነው ያለው። አዎ ልክ ነው። ለጋር ጋር ከሜክሲኮ ወደ ለጋር በሚወስደው ሳይድ ነው ያለው።
ጨዋቱ ግን ውስጥ ስትሆኝ አይሰማም። ውስጥ ስትሆን አይሰማም። ሳውንድ ፕሩፍ ነው። ያ ሳውንድ ፕሩፍ ነው። ሳውንድ ፕሩፍ ሩም በጣም አሪፍ ነው። ይሄኛው ደግሞ ቤድሩሞቹን ሲደክመኝ ምናምን በጣም ጎበዝ ነሽ። የተነጣጠፈ ነው በደንብ አንጥፌ ነው የወጣሁት። አልተሳሳትኩም። ሰው ምንድን ነው የምትሰሪው አንቺ? እኔ ኢንተርናሽናል ሞዴሊንግ። አዎ እንዴ ካልሆነማ ማን በዚህ ብር ይከራያል? ኦኬ ኢትዮጵያ ከመጣሁ 3 ዓመት ሞላኝ። እዚህ ሀገር ከመጣሁ 3 ዓመት ሞላኝ። ብዙ አልቆየሽም ማለት ነው። አይ ነው ቅርብ ጊዜ ነው የመጣሁት። ይሄ የአንቺ ማስተር ቤድሩም ነው? ይሄ የኔ ማስተር ቤድሩም ነው። ኦኬ በጣም አሪፍ ነው። በጣም አሪፍ ነው። ሳይዙ ግን ትንሽ ጠበብ ነገር በጣም ጩጬ ነው። ምንድን ይህን ያህል በዚህን ያህል ብር ተከራይተው ይቺ የምታክል ቤድሩም በጣም ጠባብ ነች የእውነት። ሳይዟ ጥብብ ብላለች። ግን ፕራይቬት ባዝሩም ስላለው ነገር ባዝሩም ስላለው ክሎዜትም እዛ ጋር ነው። ይሄኛው ደግሞ ባዝሩም ነው። ኦኬ በጣም ነው የምወደው እዚህ ጋር መዘጋጀት ጠዋት ጠዋት የተነሳሁ ስራ ከመሄዴ በፊት ኦኬ በጣም ነው የሚያስደስተኝ። አመሰግናለን። ቴንክ ዩ ሶ ካይንድ። አመሰግናለሁ። እውነት ለመናገር በቃ ባዝሩሙ ነው አሪፍ። በቃ ሽንት ቤቱ መታጠቢያው ምናምን እሱ ነው ጸድ። ሌላ ነገሩ ምናምን ኖርማል ነው። 315,000 ብር በጣም ውድ ነው በእውነት። በእርግጥ ልጅቷ አፎርድ ማድረግ ከቻለች ሁኬርስ። እኔ በሆን ግን አላደርገውም ብር እንኳን ቢተርፈኝ ማለት ነው። አንለስ የሆነ የተለየ አይነት ሌላ አይነት ጥቅም ምናምን ከሌለው ማለት ነው። የታክሲ ሿሿ ይላል እንግዲህ አዲስ የአሰራረቅ ሜትድ መጥቶ ይሁን ምን ይሁን አንድ ላይ እንከታተል እስኪ። ታክሲ ውስጥ ከዚህ በኋላ በዚህ መንገድ ብትዘረፉ አይመለከተኝም። ምክንያቱም ይሄ ሁለተኛ ቪዲዮ ነው። ከዚህ በፊት በተለይ ወደ መጨረሻው ወንበር ላይ እንድትቀመጡ ያደርጓችሁና ያው እናንተ እሱን ልብ አትሉም። ከተቀማጮች ውስጥ አንደኛው ስልክ ደውሎ በጣም በሚያሳዝን ሁኔታ ስልክ ያወራል ከአንድ ሰው ጋር። በጣም ምስኪን እንደሆነ ነው የሚያወራው። አንጀት የሚበላ ወሬ ነው ምናምን። እናንተ ሙሉ ትኩረታችሁን ወደሱ እንድታደርጉና በሱ ጉዳይ እንድትጠመዱ አድርገው ከዛ በኋላ ከጎን ያለው ልጅ የእናንተን ኪስ የሚያጫውትበትን መንገድ ነግራችሁ ነበር። ይህንኑ ያው ማለት ቀጥታ ስነግራችሁ ከሆነ ሌላ ይቀያየራል። በተለያየ መንገድ ነው የሚያደርጉት። ስታይሉ ተመሳይ ሊሆን ይችላል፣ ግን ነገርየው ሊቀያየር ይችላል። ከሰሞኑ አንድ የሰፈራችን ልጅን የበሉት ምንድን ነው፣ ይሄኛው ደግሞ በጣም ተሳዳቢ ነው። በጣም በቃ ለጆሮ የሚሰቀጥጥ ስድብ ነው የሚሳደበው። ያው ልጁን የመጨረሻ ወንበር ላይ ያስቀምጠውታል። ይሳደባል፣ በስልክ ይወራጫል ምናምን። እናንተ በጣም ተናዳችኋል። ምን አይነት ባለየ ስዳደግ ነው? እንዴት እንደዚህ አይነት ነገር ለዛውም ሰው በሞላበት ውስጥ ምናምን ሁሉም ሰው በቃ ስለሱ ነው እንትን እያለ የሚሄደው። እንዴት በቃ እሱ ማንንም አይሰማም፣ በጣም ነው የሚሳደበው ምናምን እና ሙሉ ትኩረታችሁ ወይ እሱ ጋር ነው ወይ ደግሞ የመጨረሻው በመስኮቱ በኩል ከሆናችሁ እንደ ድንገት ወደ መስኮቱ ፊታችሁን አዙራችሁ ላለመስማት ነው ወደዛ ትኩረታችሁን የምታደርጉትና በዚህ ጊዜ ደግሞ ካጠገብ ያለው ሰው ኪሳችሁን እያጸዳ ነው ማለት ነው። ስለዚህ በጣም ጥንቃቄ ማድረግ ያስፈልጋል። ሪያክት አለማድረግ በቃ ማለት ምንም አይነት ወሬ ሊወራ ይችላል፣ የእናንተ ጉዳይ አይደለም። ወይም ደግሞ ሁልጊዜም እንደዚህ አይነት ነገር ካጋጠማችሁ እቺን ቪዲዮ አስታውሷት። ማንም ሰው ሀቁን ባያጣ ደስ ይለኛል። ይመቻችሁ። ያ በነገራችን ላይ ሁሉም ሌቦች ኦልሞስት ሁሉም ሌቦች በሚባል ደረጃ የሆነ የሚሰርቁበትን ሜትድ ተመሳሳይ የሚያደርገው ነገር ምንድን ነው? የእናንተን አቴንሽን የሆነ አቴንሽናችሁን ከሰውነታችሁ ላይ ከራሳችሁ ላይ ብድግ አድርጋችሁ ወደ ሌላ ቦታ መውሰድ ነው። አቴንሽናችሁን በቃ የሆነ ሀሳቤን ሰረቁኝ ነው አይ ቲንክ በተለምዶ የሚባለው እና ሀሳባችሁን ከሰረቋችሁ በኋላ እዛኔ ነው በቃ የያዛችሁትን ስልካችሁን ይሁን ቦርሳችሁን ኤኒቲንግ የሚሰርቁት እና ላለመሳረቅ በተሻላችሁ አቅም እንግዲህ ማድረግ ያለባችሁ ምንድን ነው? ትኩረታችሁን ራሳችሁ ላይ በማድረግ ሪያክት ባለማድረግ ጀስት በቃ ካልም ሆናችሁ ተረጋግታችሁ ጀስት ራሳችሁ ላይ ካተኮራችሁ ምንም አትበሉም። ወይኔ መቼውን ኢትዮጵያ ውስጥ እንደዚህ አይነት ስፖርቶች የሚጀመሩት በፈጣሪ ዋው! ወይኔ እንዴት ጸዴ ነው በእናትህ። አሁን በዚህ በቃ አንዴ እንደዚህ አይነት ስፖርቶችን ነካክተህ የሆነ ከጀመርክ ጭራሽ ነው ማትመለሰው። እንዴት ጸዴ ነው በፈጣሪ።
ኢትዮጵያ ሲያምር ይቀራል እንደዚህ መቼም አይጀመርም መቼም በለው ቦታው ራሱ እንዴት ያምራል በፈጣሪ I think ስዊዘርላንድ ምናምን እንደዛ ነው እኔ እንጃ እስኪ ዋው በቃ ደመናው በቃ ልክ እንደዚህ ከላይ የሆነ ከደመናው በላይ ሆናችሁ ወደ ምድር ስታዩ ነው ደመና ደስ የሚለው እንጂ የሆነ ይጣርጉ ማንሳት ነበር መልስ ይኑራችሁ ምላሽ ግን አትስጡ ያው ሪስፖንድ አድርጉ ሪአክት አታርጉ ይመስላል መስኪን ነው በቅርብ ጊዜ ገጠመኝን አንድ ነገር ልንገራችሁ ከኋላዬ አንድ በጣም አግሬሲቭ የሆነ ሹፌር በጣም እየተጠጋ መንገድ እንድለቅለት እያስፈራራኝ ይነዳል እና እኔ ምንም ያጠፋው ጥፋት ስለሌለ ስፒዴን ጠብቄ ነው የምነዳው ስለዚህ በስፒዴ መሰረት እነዳለሁ ይሄ ሰው በጣም እየተጠጋ በጣም አስቸገረኝ ስለዚህ እስና ወርት ታልኩና ወደ ጎን ወጣ ብዬ አሳለፍኩት ገስዋት ልክ እንዳለፈ ይሄ ሰው መስታወቱን አወረደና ጣቱን እያወጣ መሳደብ ጀመረ ጮክ ብሎ ደግሞ መሳደብ ጀመረ ምንም አላልኩትም ዝም ብዬ ነዳው ከተወሰነ ሰከንድ በኋላ መኪናውን አፍጥኖት ነርቶት ሄደ ከጎን የነበረው ሰው ሳልሳዊ እንዴት ቻልከው ይሄንን እኔ በሆን ወርጄ ተጣልቼ ነበር አለ ምክንያቱም ምን መሰላችሁ አልተጣላውበት አንድ ነገር ልንገራችሁ የገባኝ አንድ ሚስጥር አለ ሚስጥሩ ምንድነው ይሄ ሰው ፕሮዳክቱን ሊሸጥልኝ ነው የሚፈልገው ፕሮዳክቱ ምንድነው ስድብ ጥላቻ ጸብ ነው እኔ ደግሞ ሲሰድበኝ ጥላቻውን ሲያሳየኝ መልሼ እኔም ጥላቻዬን ባሳየውና በሰድበው ይሄ ሰውዬ ሊሸጥልኝ የፈለገውን ፕሮዳክት ገዛሁት ማለት ነው ይሲ አንዳንድ ጊዜ የማንፈልገው ጸቡ ውስጥ የምንገባው ሪአክት ስናደርግ ነው ዶንት ሪአክት ሪስፖንድ ስለዚህ ሰዎች ጸብን ጥልን ክርክርን ጥላቻን ይዘውባችሁ ሲመጡ እናንተም በዛው ልክ የምትመለሱ ከሆነ በተመሳሳይ መልኩ ምላሽ የምትሰጡ ከሆነ ሰዎቹ ሊሸጡላችሁ የፈለጉትን ያንን ቺፕ ፕሮዳክት ገዝታችሁታል ማለት ነው ስለዚህ እነሱ እንደከሰሩት እናንተም አብራችሁ ትከስራላችሁ ገስዋት ህይወት ልክ እንደዛ ነው ሰዎች የወረደ የተዋረደ ዋጋው የጠፋ ዋጋው የቀነሰ ዋጋው የወረደ ነገር ወደ ህይወታችሁ ይዘውባችሁ ሲመጡ ለዛ ነገር ምላሽ የምትሰጡ ከሆነ የነሱን ፕሮዳክት ስለገዛችሁ እነሱ በወረዱት ልክ እናንተም ተወርዳላችሁ ስለዚህ የህይወት ጥበብ ዋጋችሁን መተመን መቻል ላይ ነው የራሳችሁን ዋጋ የምትተመኑት እናንተ ናችሁ መልካም ቀን ይሁንላችሁ ሪአክት አታርጉ ሲል ምን ለማለት ብሎ ነው የሆነ ከስሜት የሆነ ኢሞሽናል የሆነ አጸፋ አትስጡ ለማለት ነው በጣም በአሪፍ ወይ እንድክ እንደዚህ ሪአክት ሳይሆን ሪስፖንድ ስታረጉ ቀናችሁ ማንንም አይነጥቃችሁ ማንንም ሊያናዳችሁ ኦር ማትፈልጉትን አይነት ነገር እንድታረጉ የሆነ እናንተ ላይ ተጽዕኖ ማሳደር አይችሉም ማለት ነው ስለዚህ ዶንት ሪአክት ሪስፖንድ ለወደፊት እንግዲህ እንደዚህ አይነት ቪዲዮችን ስለቅ እንዲደርሳችሁ ከፈለጋችሁ ሰብስክራይብ አድርጉና የደወል ምልክቷን ጫኗት የመሻችሁ